በቃ ወደዛ ይጅልኝሽ ራሱን ሳይት ዘለማ ምን ሆነሻል አንቺ? ቆይ ወደዛ አይቻልም፣ በዚህ ቤት ውስጥ አይቻልም። አይቻልም በኢየሱስ ስም በቃ ነው ወደዛ ይጅልኝ ባይ እኔ ኮስማ አንተ ምንድነው? ልቀቂኝ! እሺ እወጣልሻለሁ። ልቀቂኝ! ምንድነው የምትይኝ? ኧረ በእናትሽ እሺ ቆይ ላስረዳሽ። እሺ እዚህ ቤት ውስጥ እኔ መብቴ ነው፣ በቃ መብቴ ነው እኮ መብቴ ነው፣ መብቴ ነው። እኔ በእናትሽ እኔ በቃ በጌታ ከተመታው ልመታ ማለት ነው። አልወጣም፣ 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 አልወጣም። ይውጣ፣ ገና ትወጣለህ። አልወጣም እኮ ይውጣ፣ አልወጣም፣ ውጣ፣ አልወጣም። ምንም አታረጊኝም። አልወጣም፣ አልወጣም። ፈነክታለሁ፣ ፈንክችኝ። አልወጣም፣ እናትህን ነው የምፈነክተው። ውጣ፣ አልወጣም፣ ውጣ። ይህንን ቪዲዮ ሳይ ቀጥታ በአይሚሮ ላይ የመጣልኝ የማቴዎስ ወንጌል ምዕራፍ 10 ቁጥር 34 ነው። በነገራችን ላይ ከዚህ ከአንድ ሰዓት ምናምን በፊት አንድ ቪዲዮ ሰርቼ ቪዲዮ ምንም እይታ አስጣፈና ጭራሽ ቪዲዮውን ስለደበቃ ነው መልሼ የሚሰራው። ከቻላችሁ ኮፒ ሊንክ አድርጉ። ክፍሉ እንዲህ ይላል፣ በምድር ላይ ሰላምን ለማምጣት የመጣው አይመስላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣው። ሰውን ከአባቱ ሴት ልጅንም ከእናቷ ምራቷንም ከአማቷ እለያይ ዘንድ መጥቻለሁና ለሰውም ቤተሰቦች ጠላቶች ይሆኑበታል። ይህን ክፍል ብዙ በክርስቶስ ላይ ጥርጣሬ ያላቸው ሰዎች ኢየሱስን እንደ አመፀኛ አድርገው ይጠቀሙበታል። ኢየሱስ ክርስቶስ እያለ ያለው ግን ክርስቶስን ካላችሁ ትገፋላችሁ፣ ክርስቶስን ካላችሁ በቤተሰቦች ዘንድ፣ በኢቶች ወንድሞች ዘንድ፣ በወላጆች ዘንድ የተጠላችሁ ትሆናላችሁ ይላል። ክርስቶስ የሰላም አምላክ እንደሆነ የሰላም አለቃ እንደሆነ ገና ከመወለዱ በፊት የእግዚአብሔር ልጅ የሰው ልጅ ሆኖ ከመወለዱ በፊት በትንቢተ ኢሳይያስ ላይ ምዕራፍ 9 ቁጥር 6 ላይ ነው የሰላም አለቃ ተብሎ የተጻፈው። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላምም አለቃ ተብሎ ይጠራል። ይሄ ኢየሱስ በርግጥ በምንም አይነት መንገድ ሰላምን ላመጣላችሁ አልመጣውም ብሎ አይልም። እንዲሁም ዮሐንስ ወንጌል ምዕራፍ 14 ከቁጥር 27 እንዲላል ሰላምን እሰጣችኋለሁ፣ ሰላምንም እተውላችኋለሁ፣ እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም ይላል። ሰላምን የሚሰጥ ዓለም ከሚሰጠን